የምን ሀገር ናት ይቺ? ያበሻ ናት? ያው ይቺም ያበሻ ናት? እንደ ልምዷ ነው። 6 ወር ከቆየች አማርኛ ትለምዳለች። አሃ የወላይታ ነው። ወላይታ ቋንቋ ሃይመሌ ስትይ ይዞራል። ይዞራል። ሃይመሌ ዞር ማለት ነው። 200 ኪሎ ዛሬ መስንት ነበር ያለፈው እንደዚህ ነው የሚውለው። እሺ ሌላስ? አሁን ደግሞ ቀንሶ ነው እንጂ ጭማሪ ነበር እኮ ነጭ። እሺ ሌላ ኮረሪማ ነው። ኮረሪማ ይሄ ጎፋ ኮረሪማ ነው። እሺ 2500 ከዛ ጅማና ጅማና ይላል። አሁን ቀንሶ ነው። ስንት ነበር? 2800 ነበር። 2800 አሁን ስንት ነው? አሁን 2500 አይደል? የዶሮ ሽንኩርት ነው። ያው የዶሮ ነው። ለበርበሬ የሚሆናል ደቃቅ፣ ለሽሮና ለበርበሬ ነው ደቃቅ። ለዶሮ የሚጠቀሙት ሰዎች ይሄ ለዶሮ እሺ ስንት ነው? 180 ብር። የአበሻ ሽንኩርት ጨምሮ ነው 180 አሁን የጨመረው አይደል? ዛሬ ነው የጨመረው። 120 130 ነበር። 130 አሁን 180 በልመታ መታ በልመታ እጄን መታ የሌለው ካለ ህዳ ፈጣሪን እንዳትከዳ አባቱ ያስተማረው ትሩን ያወረሰው ብልሁን ታሪክ ወቅ ባህሉን የሚጠብቅ መታ እጄን መታ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን አምሮበት እዩት ጋሽዬን እድሜና ጸጋ ሰጥቶልን የሰፈር ያልባሉ ጌታ ኑርልን የኛ መከታ። ሰላም የአዲስ ማርኬት ሚዲያ ቤተሰቦች፣ ዛሬ የሚገኘው በሾላ ገበያ ነው። እንደሚታወቀው የፋሲካ በዓል መዳረሻ ነው። ያሉትን ዋጋዎች አሳያችኋለሁ። እኔ እስከ ዳር ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ተቀላቀሉ። እንዴት ነው ወንድሜ? አሎ እንኳን አደረሰ። እሺ የዶሮ ዋጋ ታሳይኛለህ? ከአነስተኛ ዋጋ ያው ከ3 ጀምሮ ይሄ 3 ነው። አነስተኛው ነው። የት ሀገር ዶሮ ነው? ያበሻ ኦሪጂናል ዶሮ ነው። ያበሻ ኦሪጂናል 3 እሺ ውድስ? መካከለኛ ይሄ 8 ይሄ መካከለኛው ለቁርጥ ነው። የዚህ ነው ያበሻ የወላይታ ዶሮ ነው። ይሄ ትልቅስ? እቺ ደግሞ ኬኬ ትባላለች። ዲዩ ነው ኬኬ ምንድነው? ኬኬ ትባላለች። ስም አወጣላት ነው በግል ቋንቋ። የት ሀገር ናት? ኬኬ ማለት ያው ይታወቃል። አንቺ አይገለጽ። ይቅርታ በጾም ኬኬ አልኩሽ። እሺ ኬኬ የሚገለጸው በምን እንደሆነ ታሳታቀጥ። እሺ የምን ሀገር ናት ይቺ? ያበሻ ናት? ያው ይቺም ያበሻ ናት። እንደ ልምዷ ነው። 6 ወር ከቆየች አማርኛ ትለምዳለች። እሺ ትልቁ ዋጋስ? ትልቁ ስንት ነው? ትልቁ ዋጋ ያው ትልቁ 2000 ብር አለ። 2000 ብር አለ። ስለዚህ 2000 ነው። ይሄ 2000 ነው። ይሄ 7 አሁን ከገዛሽ ይሄ 7 ነው። አሁን ከገዛሽ ማለት ነው። አይቆም ያዛል። ይሄ 7 የወላይታ ነው። ወላይታ ቋንቋ ሃይመሌ ስትይ ይዞራል። ሃይመሌ ዞር። እሺ እናመሰግናለን። መልካም በዓል። ሃፒ ኢስተር። ሰላም እንዴት ዋልክ? አለን። የሽንኩርት ዋጋ ስንት? ሽንኩርት ይሄ ቆንጆ ሽንኩርት ነው። ያበሻ የሚባል ነው እሱ ማለት ነው። 200 ብር ኪሎ። ዛሬ ስንት ነበር ያለፈው? እንደዚህ ነው የሚውለው። እሺ ሌላስ? አሁን ደግሞ ቀንሶ ነው እንጂ ጭማሪ ነበር እኮ ነጭ። እሺ ሌላ ኮረሪማ ነው። ኮረሪማ ይሄ ጎፋ ኮረሪማ ነው። እሺ 2500 ኪሎ ዋጋው። ከዛ ጅማና ይላል። አሁን ቀንሶ ነው። ስንት ነበር? 2800 ነበር። 2800 አሁን ስንት ነው? አሁን 2500 ይሄ ጎፋ የሚባለው ማለት ነው። እሺ ጥቁር አዝሙድ ነው። ጥቁር አዝሙድ ይሄ ቆንጆ ጥቁር አዝሙድ ነው። የተለቀመ ነው። እሺ 1000 ብር ማለት ነው። 1000 ብር ነው ኪሎ። ይሄ ደግሞ ነጭ አዝሙድ ነው። የተበጠረና ያልተበጠረ የሚባል አለ። እሺ ይሄ 500 ብር። እሺ ከዛ ሌላም ዘና የፈለግሽ ሽንኩርት ይሄ ቀይ አበሻ
ስንት ነው ያበሻ ይሆናል ግን አይደል? የዶሮ ሽንኩርት ነው ያው የዶሮ ነው ለበርበሬ የሚሆናል ደቃቅ ለሽሮና ለበርበሬ ነው ደቃቅ ለዶሮ የሚጠቀሙት ሰዎች ይሄ ለዶሮ እሺ ስንት ነው 180 ብር ያበሻ ሽንኩርት ጨምሮ ነው 180 አሁን የጨምሮ አይደል? ዛሬ ነው የጨመረው 130 ነበር 130 አሁን 180 እሺ ቅመሞችስ የቅቤ ማንጠሪያ ቅመሞች የቅቤ ቅመም ሁሉም አለ እሺ ከምንድን ነው የቅቤ ቅመም ኮረሪማ አለ ከዛ ጥቁር አዝሙድ ነጭ አዝሙድ እሺ ኮሰረት እዛ ጋር አለ ይሄ ኮሰረት ማለት ነው ከዛ ትንሽ በሶ ብላ ይደረጋል እሺ ከዛ እዚህ ጋር ደግሞ አብሽ ስንት ነው አብሽ እሺ የቅቤ ቅመም እነዚህ ናቸው ስንት ናቸው ይሄኛው ስንት ነው ኮሰረት 400 ብር ቆንጆ የጉራጌ ሽሮ የጉራጌ እሺ አይነት አለው ኮሰረት ለዛ እሺ ይሄ 500 ብር ከዛ በሶ ብላ 600 ብር ይሄ በሶ ብላ ነው ደረቅ በሶ ብላ እሺ ስንት ነው 600 ብር እሺ የወጥ መከለሻ ነው ቅመም መከለሻው ስንት ነው መከለሻ ማለት እንደዚህ እነዚህ ቅመሞች ማለት ነው እነዚህ አሁን ወደዚህ ገባቢ መከለሻ ነው ማለት ነው የተፈጨ አለ የተፈጨ እንደዚህ አይሻቸው እነዚህ በዚህ እንደ አየነቱ ነው ያው ሮዝመሪ ነው አለ ተፈጨ ለጥብስ ምናምን ነው ይሄኛው ተፈጭቶ አለ ይሄኛው ምንድነው የሚሆነው ይሄ ለምን ለጥብስ ነው ይሄ ራሱን ተችሎ ይሸጣል ማለት ነው አይሻው አው ደረቁ ተፈጭቶ ይሄ እርድ ነው እዚህ ጋር ከሙን አለ ከዛ እነዚህ መከለሻ ቅመሞች ናቸው እዚህ ጋር ማቁላይ አለ የቅቤ ቅመም አለ ሁሉ ነገሮች አሉ በአይነት አለ ከዚህ ላይ ደግሞ በርበሬ ሚጥሚጣ ነው አሁን ጾም ይፈታል ከዛ እዛ ጋር በርበሬ አለ እሺ ስንት ነው ሚጥሚጣ ቆንጆ ሚጥሚጣ ነው ወሮኛም የገባበት ጊምቢ የሚባል 1200 ብር ያለ ቀለም 1 ኪሎ የተፈጨው ማለት ነው ጥሬው ከሆነ 700 ብር በርበሬስ በርበሬም እንደዛ 1200 ብር እና 1000 ብር የማርቆና የጸደኔ ዱቢ ማለት ነው አይነት አላቸው በርበሬ ጎጃም አለ ማለት ዘይነ በርበሬ ስላለ እሺ በርበሬ ስንት ነው እንትኑ ምንድነው ዛላው ይሄ 950 ገባ ስንት ነበር 800 ነበር ሰሞኑ አዎ አይ ወቅቱ ላይ 800 ብር ነበር አሁን ግን ቆንጆ በርበሬ ስለማይገባ ይሄ እንደምታየው ይታያል ቆንጆ በርበሬ ቆንጆ የምን ሀገር ነው 950 ይሄ የማርቆስ ጸደሌ ከሆነ ደግሞ 800 ጎጃምና ሌላ በርበሬ ደግሞ 750 ነው ጦስኝና 350 እዚህ ጋር ሚጥሚጣ ያያው ነው ስንት ነው ሚጥሚጣ ላይ ጊምቢ የሚባል ሚጥሚጣ ነው ቆንጆ ሚጥሚጣ ነው እሺ እሱ ለዚህ ደረቅ ስለሆነ እንደምታየው ደረቅ ተቀመጠው ተፈጭቶ ይዘው መሄድ ይችላሉ እዚህ ፈጫ ማሽኑ ስላለኝ እዚህ ጋር መፈጨት ይችላል እዚህ ተፈጭቶ ምናምን ይዘው መሄድ ይችላሉ እሺ ተልባ አሁን ያስፈልጋል ለፋሲካ ፋሲካ አዎ ለጾም ያስፈልጋል ቆንጆ የተለቀመ ተልባ ነው አየሽው እንደምታየው አስለቅሜ ምናምን ነው የሚሸጠው እሺ አብዛኛው ሰው የተለቀመ ተልባ ስለሚፈልግ አያስቸግርም እና ቆንጆ ነው ዋጋውም አሪፍ ነው 450 ነው እሺ አንተን ማግኘት ለሚፈልጉ ስልክ ቁጥርህ እኔን ማግኘት ለሚፈልጉ ሾላ ገበያ 1220 እና 1263 የስልክ ቁጥር እሺ ቢመጡ ያገኙኛል ስልክ ቁጥር 0911 57 36 53 0935 44 23 08 በዚህ ስልክ ይደውሉልኝ ማግኘት ይችላሉ መስተዋት ቢለው ይመጡ ሾላ ያገኙኛል እሺ እናመሰግናለን እሺ ሰላም እንዴት ነህ ሰላም ማን አደረሰ የቅቤ ዋጋዎችን ለማወቅ ነበረ ቅቤ ዘንድሮ ትንሽ ጨመር ብሏል ዋጋው እሺ ስንት ገባ ለጋ አንደኛ ደረጃው 2000 ብር ነው እሺ መካከለኛው 1007 እና በትንሽ ገባ የሚለው 1006 ነው የትኛው ነው ለጋ ማለት ይሄ ነው ይሄ ለጋ ነው የሸኖ ቅቤ ነው እሺ 1 ኪሎ 2000 ብር ነው ያለበት ዋጋ ለጋ ነው በጣም ቆንጆ ይሄ ደግሞ መካከለኛ የሚባለው ሄዶ ይሄኛው ደግሞ ዋጋው 1700 ብር ነው 1700 ያ ደግሞ ትንሽ በሰል ይላል እሺ እሱ ደግሞ 1600 ነው ዋጋው የሚበስለው ማለት ነው የሚበስለው ነው ለውጥ የሚያደርገው ለውጥ ያሰማል ተብሎ የሚገመተው እሱ ያሰማል እሺ ሌላስ ምንድነው ያለሽ ማር አለ ማር አለ እሺ የምግብ አለ የጠጅ አለ የብርዝ አለ ለያነስ ማሮች አሉ ማለት የምግብ ስንት ነው የምግብ 1000 ብር ነው ወለላው
የጎጃም አለ ከደቡብ ከከፋ የሚመጣ የጫካ ማር አለ። እሺ እነሱ 1000 ብር ነው ዋጋቸው። እሺ ለብርዝ የሚሆን 900 ብር አለ። 1200 አለ። የብርዝ የትኛው ነበር? የብርዝ ቢጫው ነው ሰፋፊ ያለው ምን ያለው? እሺ እነሱ እንደዛ ናቸው ዋጋቸው። ይሄኛው ነው የብርዝ። አሁን ይሄ ለብርዝ የሚሆን ለጠጅ የብርዝ ማር ማለት ይሄ ነው። አሃ እሺ ለምግብስ? ለምግብ ነው ወለ የጠጅም የብርዝም ማለት ለጠጅ የብርዝም አንድ ናቸው። የምግብ ማለት እንደነዚህ ናቸው። ነጭ አለው ቢጫ አለው አይነት አላቸው። እንደ ነጭና እንደ ቢጫ ዋጋ ይለያያል? አንድ አይነት ነው። አንድ አይነት ነው። ስንት ናቸው? 1000 ብር ኪሎ። 1000 ናቸው። እሺ ሌላስ? ሌላ ቡላ አለ፣ ቆጮ አለ፣ አይብ አለ። ስንት ነው ቡላ? ስንት ነው ቡላ? ኪሎ 300 ብር ነው በርጥቡ በሚዘፈዘፈው። እሺ በደረቁ ደግሞ ሲሆን 400 ብር ነው። እሺ ቆጮ ኪሎ 250 ብር ነው። እሺ አይብ ኪሎ 600 ብር ነው። እሺ አሁን ያለው ዋጋ ይሄን ይመስላል። እሺ ወንድሜ አንተን ማግኘት ለሚፈልጉ ተመልካቾች ስልክ ቁጥርህና አድራሻህን አስቀምጥልን። እሺ እኔ እንግዲህ የምገኘው ሾላ ገበያ ነው፣ የካ ክፍለ ከተማ ወረዳ 8። የስልክ ቁጥሬ 0911 732918 ነው። ሾላ መተው ቴዲ ካሉ ብዙ ያሳያል። ቁጥርህን አንዴ ድገመው። 0911 732918። እሺ እናመሰግናለን። መልካም በዓል። አሜን ለሁላችሁ። እንዴት ነው ወንድሜ? ሰላም ነው? ዶሮ ታሳየኛለህ? ስንት ነው ይሄ? የምን ዶሮ? ያበሻ ዶሮ። ያበሻ ስንት ነው? 1800 እሺ ይቀንሳል? አለ የሚቀንሳል። ይቀንሳል? ከዚህ የሚቀንስ የሚቀንሳል። ይሄ ብቻ ነው ያበሻ ብቻ ነው? ያበሻ ከልክሉ ማለት የት ሀገር ዶሮ? እሷ ወላይታ ወላይታ ያበሻ ዶሮ። እሺ የሌላ ሀገር የወላይታ ብቻ ነው? ስንት ነው? ስንት ዶሮ? ይሄ ማሪፍ ዶሮ ነው። ስንት ነው? ይሄ ስንት ነው? ይሄ 1700 ይሄ ነው መጨረሻው የሚቀንሰው? ይሄ ነው እስከ 1600 አድርግልኝ። 1600 ሌላ የሚቀንሳል? የመጨረሻ ውዱ ስንት ነው? ውዱ 1800 ብር ነው። አሪፍ ዶሮ። ትልቅ ዶሮ በጣም ትልቅ ዶሮ 1800 የሚተልቀው ማለት ነው። ከያሁኑ ይሄ የዚህ ዋጋ ነው? 1600 የዛሬ ዓመት ስንት ነው? እስከ ስንት ነው ብር የዛሬ? 1500 ምናምን። በጣም ተወደደ ከተባለ 2000 ብር ነው። ያሁኑ 1800 የመጨረሻ ዋጋ 1800። እናመሰግናለን። እሺ ተመልካቾቻችን ዛሬ በሾላ ገበያ ያለ ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልን።